ሰላም ሰላም እንዴት ናችሁ? ማፋሚሊ ዛሬ እንግዲህ የምገኘው ከአሜሪካ ካሉ ትላልቅ ካምፓኒዎች በተርታ ወይም ከላይ ካሉት ከሚሰለፉት ካስኮ ነው የምገኘው ማለት ነው። ይህ ትልቅ ካምፓኒ ዛሬ ሪቪው እናደርገዋለን ማለት ነው። ውስጡ የተለያዩ እቃዎች እንዲሁም ደግሞ አለማችን ላይ ካሉ ትላልቅ ካምፓኒዎችም ተርታ ስለሚሰለፍ ውስጡ ግን ምን አለ ምንድን ነው ያለው እንገዛለን ወይ የሚለውን ስለሱ አንዳንድ ማብራሪያም ጨምረ እሰጣችኋለሁ ማለት ነው። ዛሬ ካስኮን ውሎ እናያለን። ወደ ቪዲዮ። ቆይ ለእናንተ አዲስ ነገር ለማሳየት ያሰብኩት ቪዲዮ ሳይሳካልኝ ቀረ። ምን እንደገጠመኝ ላሳያችሁ። ብዙ ሪሰርቾችን ብዙ ጥናቶችን እንዲሁም ደግሞ በራሴ ከሰዎችም አንደበት የሰማሁትን ተዘጋጅቼ ለእናንተ ላሳይ ቀን ቆርጬ እንዲሁም ብዙ ጽሁፎችን ጽፌ ቦታው ላይ ሄጄ ላሳያችሁ ስል ገና ቪዲዮ ማንሳት ስጀምር ጋርዶቹ መጡብኝ። እዛ አካባቢ ያሉ ሴኩሪቲዎቹ እንደማይቻል ቪዲዮ ማንሳት እዚህ ውስጥ እንደማይቻል ተነገረኝ። ይህ ቪዲዮማ አያመልጠኝም በማለት እኔም ደግሞ በእንደዚህ በምታዩት ትናንሽ ካሜራዎች ያነሳሁት ቪዲዮ አለ። እንዲሁም ደግሞ እዚህ ሆኜ እየነገርኳችሁ በአካልም ደግሞ በዛው እያሳያችሁ ውስጡ ምን ይመስላል እንዲሁም ምን አዲስ ነገር አለ የሚለውን ወደ እናንተ ለማድረስ ዝግጅት ላይ ነኝ። ቪዲዮ እንደሚመቻችሁ ተስፋ አደርጋለሁ። እንዲሁም ለልፋቴ አይታችሁ ሰብስክራይብ ማድረጋችሁን አይርሱ። ወደ ቪዲዮ። በመጀመሪያም ዛሬ ከምናየው ትልቁ ካምፓኒ ያልኳችሁ ምን ያህል ትልቅ እንደሆነ በትንሹ ላሳያችሁ። ይህ ታላቅ ካምፓኒ ካስኮ ምን ያህል በአሜሪካን ውስጥ ቅርንጫፎች አሉት ብለን ስንጠይቅ ለመጨረሻ ጊዜ የተመዘገበው በ2024 ነበረ፣ ያለፈው ዓመት ማለት ነው። በዚህም ውስጥ 615 በላይ ቅርንጫፎች አሉ አሜሪካን ውስጥ ብቻ ማለት ነው። በጣም ሰፊ የሆነ ፓርኪንግ አለው። እንዲሁም ውስጡም በጣም ሰፊ ነው። እያንዳንዱን እቃ ፍላጎታችሁን ሙሉ የሚያሟሉ ብዙ አይነት እቃዎችን ታገኛላችሁ። ከቤት ቁሳቁሶች እስከ መመገቢያ ድረስ እስከ ፍራፍሬ እስከ ጥራጥሬ ነገራቶች ሁሉንም ነገር በአንድ ቦታ የምታገኙበት እንዲሁም ለቤታቸው የሚያስፈልጋቸው ቁሳቁሶችን ጭምር ኤሌክትሮኒክም፣ ስልኮች፣ ኤርፎኖች የፈለጋችሁትን ነገር በአንድ ቦታ ላይ አስቀምጦላችሁ። አሜሪካን ውስጥ ካሉ ስቴቶች በብዛት ስቶሮች ወይም ቅርንጫፎች የሚገኙባት ካሊፎርኒያ ስትሆን ከ140 በላይ ቅርንጫፎች ያላት ትልቋ ስቴት ነው። ቴክሳስ በ43 እንዲሁም ዋሽንግተን የኛው አካባቢ 34 በመያዝ ቀሪዎቹን ይከተላሉ። ይህ ትልቅ ካምፓኒ ከአሜሪካንስ ውጪ አለው ካላችሁ ለሱም ቢሆን መልስ አላቸው። ከአሜሪካን ውስጥ ውጪ ጃፓን፣ ሜክሲኮ፣ ካናዳ፣ ስፔን፣ ፍራንስ የተለያዩ ሀገራት ከ15 በላይ እንዲሁም አንዳንድ ጥናቶች ከ30 ምናምን በላይ ሀገራት አለው። ይህ ትልቅ ስቶር ለአሜሪካ ብቻም አይደለም። ካስኮ ውስጥ ገና እንደገባው የማሳያችሁ ነገር ብዬ ያሰብኩትና የተዘጋጀውበት የነበረው ቪዲዮ ላይ እንደምትመለከቱት የመግቢያ አይነቶችን ነው። 4 አይነት የቢዝነስ ካርድ አላቸው። እዛ ውስጥ በራሳቸው ሜምበር ሰጥተዋችሁ እንጂ በባዶ የምትገቡበት አይደለም። ይህም 4 አይነት መንገድ በአጭሩ አስረዳቸዋል። እነዚህን ካርዶች ለማውጣት የተለያዩ ብሮች መክፈል ይኖርባቸዋል። አራቱም አይነት የተለያዩ አይነት የብር መጠን አላቸው። የመጀመሪያውና ትልቁ $130 ሲሆን ይህም ለእናንተ ጠቃሚ ብዬ ከምመክራቸው አንዱ ካርድ ነው። ምክንያቱም እኔም የምጠቀመው ይህንን ስለሆነ ማለት ነው። ይሄ እዚህ ውስጥ በዚች ካርድ በ130 ብሩ ካርድ ገብታችሁ እዛ እቃ ስትገበያዩ ቦነስ ወይም በአመቱ መጨረሻ ላይ ደግሞ አመቱ ትርፍ ሲያገኝ ይህ ካምፓኒ ለሜምበርሺፖቹ ብሩን ይሰጣል ማለት ነው። ይህም እናንተ የከፈላችሁት በአመታችሁ የሆነ ያክል ብር ቆርጦላችሁ ይመጣል። ይህንን ደግሞ ለማድረግ ብዙ ጊዜ በዛ ካርድ መገበያየት ጥሩ ነው ማለት ነው። ሌሎኞቹ ደግሞ ከዚህ የተለየ ናቸው። እነዚህ ብር አያስገኙም። በአመቱ መጨረሻ ካምፓኒው ቢያገኝም ምንም አይነት ገቢ አይሰጣችሁም ማለት ነው። ሌሎቹ በቀላል መንገድ የምታገኛቸው $65 በታችም እንዳሉ ተነግሮኛል ማለት ነው። ይህ ትልቅ ካምፓኒ ካስኮ ላለፈው አንድ አመት 2024 ማለት ነው በሜምበርሺፕ ብቻ $136.8 ሚሊዮን አግኝቷል። በሜምበርሺፕ
ብቻ ማለት ነው። ሴፕቴምበር 15 1983 የተመሰረተው ይህ ትልቅ ካምፓኒ እነሆ ዛሬ 41ኛ ዓመቱን ይዟል። ዋና መቀመጫውንም ያደረገው በዋሽንግተን ዲሲ ነው። የዚህ ትልቅ ካምፓኒ አጠቃላይ ንብረቱ 69.83 ቢሊዮን ዶላር እንደደረሰ የ2024 መዝገብ ያሳየናል። ላለፈው ዓመት 7.365 ገቢ እንዳስገባ ይህም መረጃዎችን በስፋት እያሳየን ይገኛል። እነዚህን ሁሉ ብሮች ስናይ ምን ያህል ትልቅ ካምፓኒ እንደሆነ በዚሁ መረዳት እንችላለን። ትልቅ ካምፓኒ የሆነው ከአሜሪካም ውጪ አጠቃላይ ምን ያህል ቅርንጫፎች አሉን ብለን ስንጠይቅም ከ890 በላይ ቅርንጫፎች አሉት። ይህም በጣም ትልቅ ካምፓኒ ከሚያደርገው ዋነኛ ምክንያቶች ይሆናል። ከነዚህ ካሉት ከ890 ቅርንጫፎች ምን ያህል ሰራተኞች ይኖራሉ ብለን ስንጠይቅ 333,000 በላይ እንዲሁም በስራ ያልታቀፉ ጊዜያዊ ሰራተኞች በብዙ ሺህ ቁጥሮችን አስቀምጦልን ይገኛል። ይህ ትልቅ ካምፓኒ ነው። ሜምበርሺፑንስ በምንድን ነው የምናገኘው ካላችሁ ሁሉም ቅርንጫፎች በራቸው ላይ ታገኛላችሁ። ጊዜም ሰዓትም አይጠይቅም። በፍጥነት በትህትና ያስተናግዷቸዋል። እናንተም ካላችሁ እንድታወጡ እመክራችኋለሁ። ይህ ትልቅ ካምፓኒ ይህ ብቻ አልበቃ ብሎት ወደ ሌሎች ስራዎችም ጎራ ብሏል። ወዴት ጎራ አለ ብላችሁ ከጠየቃችሁ ወደ ጋዝ ስቴሽን፣ ወደ ካርዎሽ በጣም ብዙ እየሰራበት የሚገኘው ሌሎችም ትላልቅ ስራዎቹ ናቸው። የራሱ የሆነ ጋዝ ስቴሽን ያለው ብዙ ቦታዎችም እንዳሉት ቁጥሮች ያሳያሉ። ይህ መገበያ በሜምበርሺፓችሁ ወይም ደግሞ ራሱ ከሚሰጣችሁ የክሬዲት ካርድ በሱ መገበያ ትችላላችሁ። 4% ቅናሽም ለአመት ከምታገኙት ገቢ የሆነ ያክልን ይጨምርላችኋል ማለት ነው። ለዚህም ነው አሜሪካን ውስጥ ካሉ ምርጥ ካምፓኒዎች ወይም ደግሞ በተርታ ከሚሰለፉት ካምፓኒዎች ነው ብዬ መናገር በድፍረት የቻልኩት። ይህ ትልቅ ካምፓኒ እስካሁን ስንት ሜምበርሺፕ እንዳለው አልነገርኳችሁም። ስንት ይመስላችኋል? ትንሽ ደቂቃ ልስጣችሁ እስቲ ሞክሩ። ኮሜንት ላይ 136 ሚሊዮን በላይ ሜምበርሺፕ አለው። ይህ ትልቅ ቁጥር ነው። ይህ ሁሉም ሜምበር ማግኘት በጣም ብዙ ዓመት እንደሚያለፋም እያየን ነው። ግን ተዋጥቶላቸዋል። ይህ ትልቅ ካምፓኒ በሰዎች ሁሉ ተወዳጅ ነው። አሜሪካን ውስጥ በተለይ ኑሮን ለማሸነፍ ብዙ የሚጥር ሰዎች ይህ ቀላል ቦታ ነው። ይህ ሁሉ ነገር ሳደርገላችሁ ወይም ደግሞ ምን ያህል ሜምበር እንዳለው ስነግራችሁ ውስጡ ውድ የሆነ እቃ እንዳልሆነ መረዳት ትችላላችሁ ብዬ ነው እስካሁን ያልነገርኳችሁ። ውጪ የምትገዙት እቃና ውስጥ የምታገኙት እቃ የምትገዙት እቃ ውድ እንዳልሆነ በደንብ ነው የሚያሳያችሁ። ለምሳሌ እዛው ወተት $4 መገዙ ከሆነ እዚህ የምትገዙት 2 ሊሆን ይችላል ማለት ነው። $2 ሊሆን ይችላል። ይህ በጣም ጠቃሚ ነው። ላጤ ከሆናችሁ እንዲሁም ትዳር ውስጥ ካላችሁ ብር ሴቭ ለማድረግ የምትፈልጉ ከሆነ ይህ ካምፓኒ ቲፕ ተጠቀሙባት ሄዳችሁ ለማውጣት። ወደ ሌሎችም ሀገራት እንዲሁም ወደ ኢትዮጵያ የሆነ ሰዓት መምጣቱ አይቀርም። እንዲሁም ትላልቅ ባለሀብቶች ካላችሁ እንደዚህ አይነት ሜምበርሺፖችን መሰብሰብና አሪፍ የሆነ ስራዎችን መስራትም ይጠበቅባቸዋል። ኢትዮጵያ ያሉ ባለሀብት አንድ ቀን ግን መግባቱም አይቀርም። ልክ እንደዚህ አይነት ካምፓኒ ኢትዮጵያ ውስጥ ወይም ደግሞ እዛው ሀገራችን ሰዎች መጀመራቸው አይቀርም። ይህ ደግሞ በጣም አስፈላጊ ነው ለኢትዮጵያ። እዚህ ገብቼ ምን አጥቼ የሚባል ነገር የለም። ሁሉንም ነገር ታገኛላችሁ አይምሯችሁ ውስጥ ያለን ነገር። እናንተ ብቻ ግን አለመድከም ነው የሚጠበቅባችሁ፣ መፈለግ ብቻ ነው የሚጠበቅባችሁ። ዞር ዞር በሉ፣ ሁሉንም ነገር ታገኛላችሁ። አለቅ የሚባል ነገር የለም። በየሰከንዱ እቃ ይመጣል፣ በየሰከንዱ የጎደለ ቦታ ይሞላል ማለት ነው። ከፍራፍሬ ብትል ከሙዝ፣ ከማንጎ ብትል ከአቮካዶ ሁሉንም አይነት ታገኛላችሁ ማለት ነው። በአጭሩ የፈለጋችሁትን ነገር የምታገኙበት ሙሉ የተመቻቸላችሁ ቦታ ይህ ነው ማለት ነው። ከሰፊ ፓርኪንግ ጋር ይጠብቁናል። እኛም እንሄዳለን፣ እንጓዛለን። ነገር ግን አንድ ህግ አላቸው። እዚህ ቦታ ላይ በምትሄዱ ሰዓት ልክ እንደኔው ጥያቄ ውስጥ ከምትገቡ ካሜራችሁን መደበቅም ወይም ደግሞ በስርዓት ለማንሳት ከፈለጋችሁ እዛው አናግራችሁ በቪዲዮ እንድታነሱ ፍቃድ ሊሰጧችሁ ይገባል። አለበለዚያ ሴኩሪቲዎች እንዳትቀርጹ ያደርጓቸዋል ማለት ነው። እኔም የተቸገርኩት አንድ እርሱ ነው። ባቅ ኖሮ መጠየቅ እችል ነበረ። ነገር ግን ሳላውቅ ነው እንደዚህ አይነት ነገር ውስጥ የገባሁት። ያጋጥማል። ለእናንተ ግን ትምህርት ይሆናል ብዬ አስባለሁ። እዛ ሄዳችሁ እንደምትጎበኙትም ተስፋ አደርጋለሁ።
ከዚህ ቪዲዮ ከተማራችሁ ወይም ደግሞ ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር እንሰንብት።